ዛሬም ውጭ ሀገር ለመሄድ ለኤጀንት ገንዘብ እየከፈላችሁ ነው? እባካችሁ አቁሙ። ነፃ የሆነ ዌብሳይት እኔና ባለቤቴ 3 ወር ሪሰርች አድርገን ሰርተንላችኋል። ገብታችሁ ሁሉንም ነገር ማግኘት ትችላላችሁ። ብዙ ሰዎች ኢትዮጵያ ውስጥ በኤጀንቶች በጣም እየተጭበረበሩ ነው ያሉት። አሁን ወደ ዌብሳይቱ ልውሰዳችሁና ትንሽ ላሳያችሁ። ኦኬ፣ ዌብሳይታችን ይህን ይመስላል። visa12.com ይባላል። ፎርሙን ለመጀመር ፎርሙን ጀምር ወር ጀምር ይለዋለሁ። ቪዛ ለማን አፕላይ ማድረግ የሚፈልጉት? ለራሴ። ወዴት ሀገር ነው አፕላይ ማድረግ የፈለጉት? ካናዳ። ለምሳሌ ወደ ካናዳ በመንገድ ለመሄድ ፈልገዋል። ሙሉ ጊዜ፣ በትዳር፣ ኤክስፕረስ ኢንትሪ፣ የአጭር ጊዜ ኮርስ፣ ስራ ወር ደግሞ ወርክ ፐርሚት። ስለዚህ ሙሉ ጊዜ አልኩት። የትምህርት ማስረጃ አለት? አለኝ። የትምህርት ማስረጃው ምን ይመስላል? ባችለርስ ዲግሪ። እንግሊዝኛ ፕሮፊሸንሲ ወስደዋል? አለኝ ወይም የለኝም። ወር ደግሞ ወሰድ እያሰብኩ ነው። አለኝ አልኩት። ለምሳሌ ካናዳ ቤተሰብ አሉት? አዎ ወይም የለኝም። ስለዚህ የለኝም እንበል። የትምህርት ክፍያውን እንዴት ለመክፈል አስበው? ራሴ እከፍላለሁ። ዘመድ አለኝ፣ እኔና ዘመዴን እንከፍላለን። የትምህርት ክፍያ አይከፈልም ወይ ደግሞ ሙሉ ስኮላርሺፕ አለኝ። ስለዚህ ሌትስ ሴይ ራሴ እከፍላለሁ አልኩኝ። ሆል ሊስት ይመጣልኛል። ቤዚክሊ ይህንን ኢንፎርሜሽን ከአንድ ሁለት ቪዛ ላይ ማግኘት ትችላላችሁ። የእርሶ ምርጫ ይሄ ነው። እንዳልኳችሁ ኤአይ ነው፣ ራሱ እየተላመደ ይሄዳል። የምታስገቡትን ኢንፑት እየተመለከተ ለእናንተ የሚሰጣችሁ ኢንፎርሜሽን ስፔሲፊክሊ ለእናንተ ነው። ጋይስ ቅድም እንዳልኳችሁ ኤጀንት ጋር እየሄዳችሁ ሺዎች እና ሚሊዮኖች አትክፈሉ። ፕሊዝ 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 ይህን ዌብሳይት ተጠቀሙበት። ኤቭሪቲንግ በነፃ ነው። ምንም ገንዘብ አናስከፍላችሁ። ቅድም እንዳልኳችሁ እኔና ሚስቴንን ይህን ዌብሳይት የሰራንላችሁ ኤቭሪቲንግ በነፃ ነው። አይ ሆፕ ትጠቀሙበታላችሁ። እዚህ ጋር እንደጻፍ ነው ዓላማችን በቪዛ አማካኝነት የሚጭበረበረውን ህዝብ ነፃና ትክክለኛ መረጃ መስጠት ነው። ዳት ሚንስ ኤኒዋን ገብቶ እነዚህን ኢንፎርሜሽኖች አክሰስ ማድረግ ይችላል። ከዛ በተጨማሪ ደግሞ ይህን ዌብሳይት ኤቭሪ 2 ዊክ አፕዴት እናደርገዋለን። ያ ማለት አዳዲስ ሊንኮችን አዳዲስ ኢንፎርሜሽኖችን ሁሉ ጊዜ እናስገባለን። ዓላማችን ብዙ ሰዎችን መጥቀም ነው እና ኤጀንሲ የተባለው ነገር ከኢትዮጵያ ማስወገድ ነው እና ሰዎች ትክክለኛና ፍሪ የሆነ ኢንፎርሜሽን እንዲያገኙ ማድረግ ነው። I hope you enjoyed the video. Thank you.